እህቴ ይሄ ቪዲዮ ላንቺ ነው፣ ላንተም ነው ወንድሜ። ዘመኑን የዋጀ ትውልዱን የሚመለከት አንድ ታሪክ ሰማውና ታሪኩን ላጫውታችሁ መጣሁ። ፈቃደኛ ከሆናችሁ ቪዲዮ እይታ እየቀነሰ ስለሆነ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለሁሉም እንዲዳረስ ቪዲዮ እንደዛ በማድረግ ጀምሩት። አንድ የ18 ዓመት ወጣት ልጅ ከጓደኞቿ ጋር በማታ ወጥታ ለመዝናናት ስልክ ተደዋውላ ተቀጣጠርና ከጓደኞቿ ጋር ተቀጣጥራ ለማብሳም ልትወጣ ስትል ለእናቷ ከጓደኞቼ ጋር ወጥቼ ልዝናና ነውና መሄድ አለብኝ ስትል ትነግራታለች። እናቷን መልሳ የኔ ልጅ እባክሽን በዚህ ሰዓት ምን ትሰሪያለሽ? አንደኛ ጊዜው መሽቷል፣ ሁለተኛ ደግሞ በዚህ ሰዓት ምን ታደርጋለሽ? ሰዓቱ መጥፎ ነውና ተመለሽ እባክሽ ቅሪ የኔ ልጅ፣ ውስጤንም ደስ አላለውምና እባክሽ ቅሪ ትላታለች። ልጅቷም የእናቷን ትዕዛዝ ባለመቀበል እናቴ አንዴ ደውዬላችኋለሁ ከጓደኞቼ ጋር ወጥቼ መዝናናት አለብኝ ጊዜም ነው ትልና እናቷን ባለመታዘዝ በፍጹም አሸፈረኝ ትልና ከእናቷ ጋር ክርክር ትገባለች። እናቷም የኔ ልጅ በቃ ካልሽ ምን ይደረጋል፣ እምቢ ካልሽኝ ምንም ላደርግ አልችልም፣ እኔም ልከተልሽ አልችልምና ነገር ግን ሁልጊዜ የማይረሳና የሚከተለንን ፈጣሪን ከግራ ቀኝ ከፊት ከኋላ እንዲከተልሽ ፈጣሪ ሆይ እባክን ተከተለኝ ብለሽ ቢያንስ ፈጣሪን ይዘሽ ውጪ ብላ ትነግራታለች ማለት ነው። ልጅቷም በጣም በመቀለድ ስሜት ውስጥ ሆነና እኔ እኮ የምሄደው ሌላ ቦታ ነው፣ ፈጣሪ እንደዚህ አይነት ቦታ ምን ይሰራል ብለሽ ነው እናቴ? ባይሆን እኛ የያዝነው መኪና ጀርባ ውስጥ እቃዎች አሉ፣ እዛ እቃ ውስጥ ባይሆን ፈጣሪ ይግባና ከመኪናው ጀርባ ይቀመጥ በማለት ከት ብላ በመሳቅ በፈጣሪ ላይ እንዲህ ብላ ዘብታ ትወጣለች ማለት ነው። እናቷም በጣም ታዝንና በይ ልጄ እንግዲህ ሂጂ ብላ ትፈቅድላትና ልጅቷም ይሄንን ቀልዳ ከጓደኞቿ ጋር በመኪና ትሄዳለች ማለት ነው። ከትንሽ ሰዓታት በኋላም የእናትየው ስልክ ይጮሃል። እናትየውም ስልኳን ስታየው ከልጇ ነበር የተደወለላት። የተደወለውም በጣም አሳዛኝ ነገር ነበር። የመኪና አደጋ ይደርስና ልጇ ህይወቷ ያልፋል ማለት ነው። እናትየውም በጣም አዝና ትሄዳለች ማለት ነው ወደዛ ቦታ ስትሄድ የሚያስገርመውና ትልቁ ነገር ይህን የተፈጠረው አንዳንድ ጊዜ የአፋችንን ፍሬ እንበላለን። ሌላው ደግሞ በዋነኝነት እግዚአብሔር አምላክ አይዘበትበትምና እኛ የምንቀልደውን የምንዘብተውን ነገር አናውቅምና ይህ ታሪክ ይህን ያስተምረናል። እናትየውም ሄዳ በምታይበት ጊዜ መኪናው በጣም በሚገርም ሁኔታ ልጅቷ አስቀድማ እንደተናገረችው መኪናው ቢጋጭና መኪናው ቢጎዳም እንደተናገረችው የመኪናው ፓርት ግን ግማሹ እንደዚህ ሆነና ከጀርባ ያለው ፓርት ግን ምንም አልተነካም ነበረ። ኢቨን እቃዎቹ ለነበሩ እዛ የሚሰበሩ ጠርሙሶች፣ እንቁላሎችም ብዙ ይዘዋቸው ሊሄዱ ሊዝናኑበት የነበረው ብዙ እቃ ነበርና እቃው አንዱም ነገር እንኳን ሳይጎዳ የመኪናው እንደዚህ ፊት ለፊት ሰው የነበረበት ፓርት ብቻ ይጎዳና በሚገርም ሁኔታ ጀርባው ፓርት ግን እንደዚህ እቃ ያለበትና ጀርባው ፓርት ሙሉ ግን ምንም አልተጎዳም ነበር ማለት ነው። ነገሩን አስተውለን ስናየው ልጅቷ እንደ ቀልድ አድርጋ የተናገረችው ነገር እናትየው እግዚአብሔር ይከተልሽ በምትላት ጊዜ ልጅቷ እንደ ቀልድ እያደረገች እየጻቀችም እየዘበተችም እግዚአብሔር ከፈለገ ከመኪናው ጀርባ ይቀመጥ ብላ የተናገረችው ንግግር ትክክል ነበርና እግዚአብሔርም ከመኪናው ጀርባ ተቀምጦ ነበር። እንደ ቀልድ አድርገን የምንናገረውን ነገሮች አሁን ላይ ማወቅ አቅቶናልና የምንቀልድበትንም ቀልድ የምንናገረውን ምር ምክንያቱም የሰው ልጅ የአፉን ፍሬ ይበላል የተባለው ነገር ትክክል ነውና በአፋችን መልካም ነገርን ብናወጣ መልካም ነገርን ይከተለናል እግዚአብሔርም ደግሞ አይዘበትበትምና እግዚአብሔር ላይ የምንቀልደውን ቀልድ ፈጽመን ማወቅ አለብን። ይህች ልጅም እንደ ቀልድ አድርጋ እግዚአብሔር ከመኪናው ጀርባ ይቀመጥ ብላ የተናገረችው ነገር ከመኪናው ጀርባ እግዚአብሔር ነበርና ከመኪናው ጀርባ ያለው ነገር ሁሉ ምንም አልተጎዳም ነበር ማለት ነው። እኛም አንዳንድ ጊዜ የምንሄድበት ቦታ ጥሩ ባይሆንም እንኳን እግዚአብሔርን ግን ከአፋችንም ሆነ ከልባችን ተከተለን በማለት እግዚአብሔርን ከልባችን እንዲከተለን በምንሄድበት ቦታ ሁሉ ብንጠራው እግዚአብሔር ይሰማናል፣ ከእኛንም ይከተለናልና ይህ ታሪክ ይህንን ያስተምረናል። ነገር ግን እግዚአብሔር ላይ ሆነ ማንኛውም ነገር ላይ በማይገባ ነገር እየዘበትን ሆነ ስንቀልድ የአፋችንን ፍሬ እንበላለንና ይህ ታሪክ ይህን ትውልድ ይመለከታል ብዬ በማስበው መልኩ ዛሬ ላይ ሰሞኑን ይዤላችሁ መጥቻለሁ። በሌላ ታሪክ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ከዚህ ታሪክ እግዚአብሔር ለሁላችንም ልብ ይስጠንና እንድንማርበት ይሁን። መልካም ጊዜ